ሰላም ጤና ይስጥልኝ አርሰናል ቤተሰቦች፣ ዛሬ አርሰናል ሌባ ነው በሚል ርዕስ ጥቂት እንነጋገራለን። አርሰናል ሌባ ነው፣ ልብ ይሰርቃል፣ ድሃ ሀብታም፣ ትንሽ ትልቅ አይልም። እንደምትመለከቱት ሕፃኑ ልጅ ኳሱን በቦርሳ ማሊያውን ከትምህርት ቤት ዩኒፎርም ጋር ደርቦ እንደሚለብስ መገመት አያዳግትም። አርሰናልም በልቡ አትሟል። ብቻ ከትምህርት መልስ አባ አጫውተኝ በማለት ይወተውታል። አባትና እህቱም ያጅቡታል። ማሊያው የአርሰናል ያውም 9 ቁጥር። ልጅነት ደስ ይላል። ማን ይምጣ ይሂድ አይመለከተውም። የአርሰናል ተጫዋቾች እንደሚያደርጉት በተለያየ እንቅስቃሴ አክሽን ይከውናል። አባቱም የልጁ ደስታ ተጋብቶበት ማንንም አያይም። እንደ ልጁ ቀልቡ ተሰውሯል። እኔም ፈዝዤ ተመለከትኩ። አይ አርሰናል ምን አይነት ጉድ ነው አልኩኝም። ሌሊት ይቀሰቅሳል፣ ጠዋት ያስተኛል። በሥራ ቦታ በንግድ ሆነ መዝናኛ ስሙ አይጠፋም። እንደዚህም በመንገድ ይደቀንብሃል። የግድ ተመልካች ያደርግሃል። ሲያሻው ተከፍቶ ያስከፋል። የሚያስለቅስም ያስለቅሰዋል። የሚያመውም አይጠፋም። ማን ያውቃል? ለማንስ ታመለክታለህ? ፍርድ ቤት ብትሄድም ዳኛው የአርሰናል ቀንደኛ ደጋፊ ሆነው ሊፈርዱብህ ይችላሉ። እንኳን ሕፃን ልጅ ስንቱ ጎረምሳና ጎልማሳ ልቡ ተበልቷል፣ ልቡ ተሰርቋል በአርሰናል። አርፈ ተቀመጥ። አርሰናል ልብህን መብላት ብቻ ሳይሆን ያለ ምግብ ቀናት እንድታስቆጥር ሊያደርግ ይችላል። አርሰናል ምታተኛ ነው፣ በሕግ አምላክ አይባልም። ለማንኛውም እንደነዚህ አይነት ጀብደኛ ሕፃናት ነገ የሚሆኑት አይታወቅምና እነሱን ለማጀገን ሳብስክራይብ፣ ሸር ማድረግ አትርሱ። እናመሰግናለን። መልካም ጊዜ